በየገንዘብ ነፃነት ለማግኘት በምንሄድበት ጊዜ የሚያጋጥሙን 5 ዋና ዋና መሰናክሎች ብሎ አስቀምጠውልናል። ኮንቴንት ለማየት እንሞክራለን፣ በደንብ እናነባለን፣ አይዲያዎቻችንን ዩቲዩብ ላይ ሼር ለማድረግ እንሞክራለን። ግን አልጎሪዝሙ ምን ይፈልጋል? ቶም ክሩዝ ከስራው በሚባረር ሰዓት ከኔ ጋር አብሮ ማን ይወጣል ብሎ ካምፓኒ ውስጥ ያሉትን ሰዎች ሲጠይቃቸው አንዳንዶቹ መውጣት ፈልገው እንኳን ከ3 ወር በኋላ እኮ ፕሮሞሽን አለኝ እሱን ነገር እንዴት ትቼ ሰው አንድ ጥያቄ ይጠይቃታል። የኔ መጽሐፍ ጀርባ ላይ የሚለው ጽሁፍ ምንድነው ይላታል። የሰው ልጅ ትልቅ ፕሮባቢሊቲ የድህነት መቅሪያው ፊርና ሾርት ተርም ዲዛይር ነው ይላል። ላይፍ እንደ ጂም ነው። ጂም ለመሄድ በጣም ትቸገራለህ፣ እስክትገባ ድረስ ዳገት ይሆንብሃል። ዋንስ ዩ ጌት ቱ ደ ሲስተም ግን ኢምፓየርሽን በዛ ጂም ላይ ቢውልድ እያደረግሽ ሲስተምሽ ራሱ መውጣት ያቀታዋል። ትዕቢተኛ ሰው ወደ ገንዘብ ነፃነት ሊሄድ አይችልም። ምክንያቱም አዲስ ነገር ለመፍጠርም ለማወቅም ለመረዳትም ፈቃደኛ ያልሆነ ሰው የሚጻፍ ነገር ሊኖረው ይችላል። ሴሊንግ ካፓሲቲው ግን በዛ ልክ እማያድግ ከሆነ ያ ሰው ያለውን ታለንት ያለውን እውቀት ይዞ ነው የሚቀመጠው ይላታል። ማክዶናልድ ከሚሰራው ሃምበርገር በላይ እናንተ መስራት ትችላላችሁ አልኳቸው አለ። በባለፈው ክፍል ሪች ዳድ ፑር ዳድ የሚለው መጽሐፍ ከቻፕተር 1 እስከ 5 ድረስ ሪቪው አድርገንላችሁ ነበር። በዛሬው ደግሞ ከ6 እስከ 10 ያለውን ሪቪው እናደርግላችኋለን። አብራችሁን ቆዩ። ቻፕተር 6 ራት ሬስ ወይም የገንዘብ ውድድር ማለት የሚታይ ሰዎች በየወሩ ወጪዎቻቸውን ለመሸፈን ግብራቸውን ለመክፈል ወይም ለሚያስፈልጋቸው ነገር ለማድረግ የሚያገኙት የደሞዝ ክፍያ ነው። ይሄ ዑደት ገንዘብ እንድታገኝ ያደርግሻል፣ ግን ንብረት እንድታፈሪ አያደርግሽም። ላይክ እስረኛ ነገር ነው የሚያደርገው። ሰዎች ገቢያቸው እንዲያድግ ተጨማሪ ስራዎች በደንብ ይሰራሉ፣ ነገር ግን ችግራቸው አይፈታም ወይም የተስተካከለ ህይወት አይኖርም። ምክንያቱም ገቢያቸው ባደገ ቁጥር ወጪዎቻቸው በዛው ልክ እያደጉ የግብር መጠናቸው እየጨመረ ስለሚሄድ ሁሌ የጭንቀት አይነት ህይወት ነው የሚሆነው። ግን ከዚህ ዑደት ግን መውጣት በጣም ከባድ ነው። ምክንያቱም የለመድነው አስተሳሰብ አለ። በቃ ከዚህ በወጣ ገቢ ቢቋረጥስ፣ ሌላ ስራ ባልሰራስ፣ ባይሳካስ የሚለው ነገር እስር ቤት ይሆነናል ማለት ነው። እና የፋይናንስ ነፃነት እንዳናገኝ ከሚያደርጉን አንዱ ይሄ ነው ይለናል። ሁለተኛው ደግሞ ጆብ ሴኩሪቲ ወይም ደግሞ የስራ ዋስትና። የሰው ልጅ እርግጠኛ መሆን ይፈልጋል፣ ነገ ስራው እንደማይቆም፣ ገቢው እንደማይቆም፣ ደመወዙ እንደማይቆም ማለት ነው። ያንን ስትፈልጊ ግን ምንድነው አንቺ ከሌለሽ ህይወት ይቆማል። ለምሳሌ ለዚህ መፍትሄ ብሎ የሚያስቀምጠው ኪዮሳኪ ከጆብ ሴኩሪቲ ይልቅ ፋይናንሻል ሴኩሪቲ አድርጉ። ያ ማለት አሴት ላይ ወይም ኮርፖሬሽን ላይ በደንብ ራስሽን ቢወልድ ማድረግ። አንቺ እንኳን ባትኖሪ ስራው ይሰራል፣ ገቢሽ አይቋረጥም ማለት ነው። ለምሳሌ መውሰድ እንችላለን። ብዙ ጊዜ ተቀጣሪ የሆነችን እናት እንያል። ወልዳ 4 ወር ከሆናት በኋላ ልጇን ትታ ነው የምትሄደው። ያን የምታደርገው ግን ጆብ ሴኩሪቲ ፍለጋ ነው፣ ወይም ደግሞ የስራ ዋስትና፣ ስራው እንዳይቆምባት ገቢዋ እንዳይቆም ብላ ነው። ግን ያንን ሳክሪፋይስ ስትከፍል ግን የልጇን ቤት ሉዝ እያደረገች ነው፣ እሷ በማትፈልገው መንገድ እያደገባት ነው ማለት ነው። ለዚህ ግን ከጆብ ሴኩሪቲ ይልቅ ፋይናንሻል ሴኩሪቲ ወይም ደግሞ ሌሎች መልቲፕል ታክሶች ገንዘብ ለማምጣት የሚሆኑ መንገዶች ተከትላ ቢሆን ኖሮ ይህን ችግር ትፈታዋለች። ቀጣዩ ደግሞ ቻፕተር 7 ነው ወይም ደግሞ ሌሰን 6። እዚህ ቻፕተር ላይ የሚያወራው ምንድነው? ሮበርት ኪዮሳኪ አንድ ጋዜጠኛ ወደሱ መጣ። ቃለ መጠይቅ እያደረገችለት ሳለ በመሃል ብሬካቸው ላይ አንድ ጥያቄ ትጠይቀዋለች። በጣም ጎበዝ የሆነች ራይተር እንደሆነች ትነግረዋለች። ሰዎችም ኖቨሏን በጣም እንደሚወዱት ትነግረዋለች። እሱም የእሷን ጽሁፎች ሲያይ በጣም ኢምፕሬስድ ይሆናል። እንዴት እንደዚህ አይነት ጽሁፎች ጽፈሽ ሊቀመጥ ቻለ ብሎ በጣም ኮንፊውዝድ ይሆናል። ነገር ግን ካለችበት የቅጥር ህይወት ግን መውጣት እንዳቃታት ትነግረዋለች። ሶ የጠየቃት ነገር ምን አይነት ፕሮፌሽኖች አሉት፣ ምን አይነት የሽላ ልምዶች አሉት ሲላት ስፔሻላይዝ በማድረግ ነበር ያቺ ልጅ ያለችው። ሪትኗን የማሳደግ ፕሮፌሽኗን ያለችበትን ቦታ በጣም ይዛ እሱን የምታሳድግበትን መንገድ ነው የምትሄደውና ምን አይነት ስኪሎች አሉሽ ብሎ ሲጠይቃት የሴልስ ስኪል እንዳላት ይጠይቃታል። ሴልስ ደግሞ ምን ይሰራልኛል? ተራኮ ነገር ነው ሴልስ እና ማርኬቲንግ ምን ብላ አናንቃ ከሷ በታች እንደሆነ ትነግረዋለች። ሰው አንድ ጥያቄ ይጠይቃታል። የኔ መጽሐፍ ጀርባ ላይ የሚለው ጽሁፍ ምንድነው ይላታል። መጽሐፉ ጀርባም ላይ እሷ ምን ስትል ትመልስለታለች? the best selling author ተብሎ ነው የተጻፈው። ሶ ምን አላት? የዚህ መጽሐፍ ላይ the best selling author እንጂ the best written author አይልም ማለት። ያ ማለት ሰው የሚጻፍ ነገር ሊኖረው ይችላል፣ ሴሊንግ ካፓሲቲው ግን በዛ ልክ እማያድግ ከሆነ ያ ሰው ያለውን ታለንት ያለውን እውቀት ይዞ ነው የሚቀመጠው ይላታል።
ብዙ ታለንትድ ሰዎችንም እያቸው ይላታል በተለያየ ህይወት መስክ they are so poor ይላታል። የኛ ሰዎች ችግር ምን ይላታል? አሁን ዶክተሮችን ተመልከቺ ስፔሻላይዝ which is a good thing። ነገር ግን ስፔሻላይዝ የሚያደርጉበት ነገር እንዳለ ሁሉ ራሳቸውን ኦን አድርገው የራሳቸውን ሆስፒታል የራሳቸውን ነገር እንዲሰሩ ምን አይነት ማርኬቲንግ ሊደርሺፕ ምን አይነት ልጠቀም፣ ካምፓኒን ለመምራት ኮሚኒኬሽን ስኪል ምን አይነት ያስፈልገኛል፣ ሰዎች ሳይኮሎጂ ምንድነው የሚሉት ብዙ ነገሮች አይነኩም። ህይወትም ላይ እንዲህ ናት። የብዙዎቻችን ችግር አንድ ነገር ላይ ስፔሻላይዝ እያደረግን እናልፋለን። ነገር ግን ከዛ ጎን ለጎን ያን ነገር ለመሸጥ ምን አይነት ማርኬቲንግ ምን አይነት ሴልስ ያስፈልገኛል የሚለው ትልቅ ሰዎች ሊማሩት የሚገባው ትልቅ ነገር ነው ብሎ ይነግራታል። ይሄ ነገር መድዬ የኛም ችግር የሆነበት አንዱ ነገር ነው። ኮንቴንት ለማየት እንሞክራለን፣ በደንብ እናነባለን፣ አይዲያዎቻችንን ዩቲዩብ ላይ ሼር ለማድረግ እንሞክራለን። ግን አልጎሪዝሙ ምን ይፈልጋል? ከዚህ በኋላም ለማሳደግ ከሮበርት የወሰድኩት ትልቅ ነገር ነው። አልጎሪዝሙ ምን ይፈልጋል? ዩቲዩብስ እንዴት ነው የሚሰራው? ምን አይነት ኢንትሮ፣ ምን አይነት ሁኮች እንጠቀም፣ እንዴት ነገሮቻችንን እንሽጥ የሚለው ላይ አናቅም። ብዙ ታለንትድ ሰዎች ተቀብረው የቀሩት በዚህ ምክንያት ነው። አሁን ላይ ጊዜውን ደግሞ ቲክቶከሮቹ ብዙ እንኳን አንዳንዱ ያን ያህል እውቀት ሳይኖር ራሱን ኦሬዲ ሽጧል። ለምን? ሴሊንግ አቅሙ በጣም ከፍተኛ ነው። እውቀቱ ደግሞ ኖርማል ቢሆን እንኳን መቻቻል ይችላልና ሮበርት ኪዮሳኪ ዋና እዚህ ጋር የሚለው ነገር ምንድነው? አንድ ነገር ላይ ዲቴል ስፔሻላይዝ ከማድረግ የተለያየ አይነት ስፔሻላይዜሽኖች ከተለያየ ነገር ላይ ይኖራችሁ ነው የሚለው። ያረግ የነበረው ለዚህ ምንድነው? የተለያየ ቦታ ተቀጥሮ ይተራ ነበር። አንደኛው ሊደርሺፑን ለማሳደግ ነገ ካምፓኒ ስመራ እንዴት ኢምፕሎይዎች ሊድ አደርጋለሁ የሚለው ነገር ለማወቅ ካምፓኒ ውስጥ ተቀጥሮ ስለ ሊደርሺፕ ይማር ነበረ። ሌላው ስለ ኢንተርናሽናል ትሬድ ግብይት እንዴት ነው ዓለም አቀፍ ግብይት ሪል ስቴት ላይ ነበር በጣም ይሰራ የነበረው። እንዴት ይሰራል የሚለው ነገር ያጠናል። ስለ ብሮከሮች ስለ ኢንፎርሜሽኖች እና በጣም እዚህ ላይ የሚያነሳው እሱ ሐሳብ አንድ ነገር ላይ አላት ሳይሆን መጨነቅ ያለብሽ a lot of things but small skill ከያንዳንዱ ነገር ይኖርሽ። አንደኛ ነገም ለምትመሪው ሰው ስለ አካውንቲንግ ሊሆን ይችላል ስለምናምን you have የሆነ ኖሌጅ ሶ ጋይድ ታረጋቸዋለሽ። ካንቺ ተልሻለ ስማርት ሰውን በዛ ነገር ላይ ሃየር ብታረጊ እንኳን ኮሚኒኬት የምታረጊበት የሆነ ሲስተም ሊኖርሽ ይገባል። ያኔ ነው ማደግ የምትሽው የሚለው በጣም ትልቅ እዚህ ላይ የወሰድኩት ቁልፍ ነገር ነው። ሶ አንድ ደግሞ ሆረብል የሆነ እዚህ ላይ የሆነ ማኔጅመንት ቲዮሪ አለ በጣም ምጠላው የሚለው ተቀጣሪዎች ሃርደር ወርክ መስራት አለባቸው እንዳይባረሩ ይላል። ሶ ቀጣሪዎች ደግሞ ኢምፕሎዮቻቸው እንዳይወጡ ኢነፍ ፔይድ ማድረግ አለባቸው ወይ መክፈል አለባቸው ይላል። ይሄ ነገር ሁለቱንም ሰዎች ይዞ የሚያስቀር ነገር ነው። በልግጥ ተቀጣሪዎቹን ኦሬዲ ይጠቅማቸዋል። መልካም ያላቸው ፖቴንሻል ያላቸው ሰዎች በደንብ ይከፍላቸዋል። ነገር ግን ተቀጣሪ ሲሆኑ ነገ ፋየር እንዳይደረጉ እዛ ውስጥ መቆየት ማለት በቃ ራት ሬት ውስጥ መቆየት ራስን ቀብሮ ማስቀረት ማለት ነው የሚለው ትልቅ ኮንሰፕት አለ። ሶ ከዚህ ጋር ተያይዞ ስለ ቶም ክሩዝ ያወራል። ቶም ክሩዝ ከስራው በሚባረር ሰዓት ከኔ ጋር አብሮ ማን ይወጣል ብሎ ካምፓኒ ውስጥ ያሉትን ሰዎች ሲጠይቃቸው አንዳንዶቹ መውጣት ፈልገው እንኳን ከ3 ወር በኋላ ፕሮሞሽን አለኝ እሱን ነገር እንዴት ትቼ የሚል የተለያየ አይነት ፊር ነበራቸውና የሰው ልጅ ትልቅ ፖቨርቲ የድህነት መቅሪያው ፊርና ሾርት ተርም ዲዛይር ነው ይላል። ያ ናቸው ኦብስታክል ሆኖ ሰውየውን እዛ ውስጥ ተቀርቅሮ እንዲቀር የሚያደርጉት ይላል። እና እዚህ ላይ በጣም የሚያነሳው ነገር ላይፍ ኢዝ ላይክ ኤ ጂም። ላይፍ እንደ ጂም ነው። ጂም ለመሄድ በጣም ትቸገራለህ፣ እስክትገባ ድረስ ዳገት ይሆንብሃል። ዋንስ ዩ ጌት ቱ ደ ሲስተም ግን ኢምፓየርሽን በዛ ጂም ላይ ቢውልድ እያደረግሽ ሲስተምሽ ራሱ መውጣት ያቀተዋል። ከዛ በኋላ ግን እዛ ሲስተም ውስጥ ከገባሽ በኋላ ግን እንኳን ያን ሰልፍ ዲሲፕሊን ያዳበርጉት አም ግላድ በፊትነስሽ ራስሽን ኮንፊደንስሽን ማዳበርሽን ራሱ ትወጂዋለሽ። ሶ እዚህም ላይ ስለ ክሬቲቪቲ ከቅጥር ስራ ወጥቶ ራስን ቻሌንጅ አድርጎ አዲስ ነገር የመልመድ ነገሮች ልክ እንደ ጂም ናቸው። መጀመሪያ በጣም ዳገት ናቸው፣ ይከብዳሉ። ዋንስ ዩ ጌት ቱ ደ ሲስተም ግን እነዛን ሁሉ ፊሮችን አቺቭ አድርገሽ ፕራውድ ነው የምትሆኚው በራስሽ። ሶ ሾርትሊ እንትን ያደርግሻል፣ ብሎክ ያደርግሻል፣ ነገ ግን ትልቅ ነገር ነው የሚፈጥርልሽ የሚለው ኮንሰፕት አለ። ሌላ እዚህ ኮንሰፕት ላይ በጣም የወደድኩት የሆነ ሰዓት ተማሪዎችን በሚያስተምር ሰዓት ሮበርት ኪዮሳኪ ምን ብዬ ጠየኳቸው አለ፣ ማክዶናልድ ከሚሰራው ሃምበርገር በላይ እናንተ መስራት ትችላላችሁ አልኳቸው አለ። ሁሉም ናቸው እጆቻቸውን ያወጡት። ያ ቤተር በርገር መስራት እንችላለን አለ። ለምንድን ነው ማክዶናልድ የተሻለ ሽጦ እናንተ ያን ነገር መስራት ያቃታችሁ ብሎ ጠየቃቸው። ሶ እዚህ ላይ ዋና ችግሩ ምን ይላል? ማክዶናልድ ኤክሰለንት የሆነ የቢዝነስ ሲስተም አለው። ነገር ግን ብዙ ሰዎች ለምን ሴልስ አትማርም፣ ለምን ማርኬቲንግ ላይ ራስን አፕግሬድ አታደርግም ሲባሉ I don't have time for that ጊዜ የለኝም ለዛ፣ ለምንድነው ብሬንስ እዛ ላይ ዌስት ማደርገው ይላሉ። ነገር ግን ዋናውና ቁልፉ ብሎ የሚያስቀምጠው ነገር ማርኬቲንግ እና ሴልስ ስኪልን በጣም ለተሻለ ነገር መድረስ ዋናና ትልቅ ቁልፍ እንደሆነ ነገር ነውና ብዙ ሰው በዚህ ምክንያት ታጥሮ ቀርቷል። እዚህ ላይ ደግሞ ዋና የሆነ የማኔጅመንት ስኪል የሚላቸው ነገሮች አሉ። እነዚህ ማኔጅመንት ስኪሎች ምንድናቸው? የመጀመሪያው የሚለው ማኔጅመንት ኦፍ ካሽ ፍሎ
ካሽ ፍሎ ማኔጅ ማድረግ የቻለ ሰው ነው። ሁለተኛ ሲስተሙን በትክክል ማኔጅ ማድረግ የቻለ ሰው ነው። ሶስተኛ ደግሞ እሱ ስር ያሉትን ፒፕሎች ማኔጅ ማድረግ የቻለ ሰው ነው። ከነዚህ ከሶስት ውስጥ ፒፕሉ ማኔጅ ማድረግ የቻለ ሰው ነው በጣም በትልቁ ድርጅቱንም ሊድ ወደ ተሻለ ነገር ሊድ ሊያደርግ የሚችለው። ለምን የብዙ ሰው ችግር ካምፓኒ ውስጥ ሃየር የሚያደርጋቸውን ሰዎች ደና ክፍያ አይከፍልም። እነዛ ሰዎች የተሻለ ነገር ለሱም አይሰጡትም። ለምሳሌ ልበልሽ አክቲቭ የሆነች ኤክስፒሪየንስ ያላት አንድ ሴልስ ፐርሰን አለች። ያን ካምፓኒ 50,000 ብር ክፈለኝ ብላ ትጠይቀዋለች። ያ ካምፓኒ ግን ለዛሽ ብር ብሎ ኖ ይላል። ነገር ግን ለዚህ ልጅ 50,000 ብር በመክፈሉ እሷ ከ5 ሚሊዮን ብር ላይ ስራዎችን ልታመጣለት ትችላለች። ዩሲ 50,000 ዲዳክት ስታረጊ የሚተርፈውን ብር ሰው ግን ያንን አያገናዘበም። ራዘር እዚህ ሾርት ላይ እንዴት ከፍላለሁ የሚለው ነገር ላይ ነው። ፒፕል ሃየር የምታረጋቸውን ሰዎች በደንብ መምረጥ መቻል አለብክ የሚልም ኮንሰፕት አለው። ሪች ዳድ ሌላ ቅድም እንዳልኩት ኖ a little about a lot ይለዋል። በጣም ቁልፍ ነገር ነው ይሄ። ስለ ብዙ ነገር ትንሽ ኮንሰፕት ይኖርክ። ቅድም እንዳልናቸው ከማርኬቲንግም ከኮሚኒኬሽንም ከሊደርሺፕም በተለይ ላንቺ ስኪል ያስፈልገኛል የምትያቸውን የሆነ አይነት ኖሃው ይኖርሽ። ለምሳሌ ቅድምኛ እንዳልነው ሁክ ምን ይፈልጋል፣ አልጎሪዝሙ እንዴት ነው፣ ኮንቴንት እንዴት ማውራት አለብኝ፣ ኢሞሽናል የእጅ ቶኖች የፊት ኤክስፕሬሽኖች ምን አይነት መጠቀም አለብኝ፣ ምን አይነት ሃሽታግ ምን አይነት ትሬንዲንግ ነገሮች እየተካሄዳሉ የሚሉትን ተያያዥ ነገሮች መያዝ አለብሽ። የምታውቂውን ብቻ ሳይሆን little about a lot ማለት ነው እሱ እንዳለው። እዚህ ላይ ደግሞ በጣም ሌላ የሚያነሳው ነገር ብዙ ሰው ሪሲቭ ማድረግ ይፈልጋል ግን ጊቭ አያደርግም ይላል። በጣም የሚያነሳው ሀሳብ እና ፑሮች ፑሮ ነው የሚቀርቡበት ምክንያት ፑር ዳዱ ራሱ ለሮበርት የሚለው መስጠት ያለብህ ከሚተርፍ ነገር ላይ ነው ይላል። ሮበርት ግን የሚያስቀው ምን ተርፎት ነው? ተርፎትም ሊሰጥ አልቻለም ነበር ይላል። የሪች ዳዱ ግን ዋና ኮንሰፕት እኔ ሀብታም የሆንኩበት ዋናው ምክንያት I will give so that I will receive ይላል። ባይብልም ላይ ስጥ ይሰጣል ይላል። ሮበርት የሚጠቀምበት ዋናው ያለው እዚህ ላይ ለቸርቾች፣ ለኦርጋናይዜሽኖች፣ ለብዙ ሰዎች እሰጣለሁ። ለነዚህም ልጆች ለልጁና ለልጁ ጓደኛ በጣም እያስተማራቸው ነው። ዞሮ ለኔ ይመጣልኛል። ኢቭን አንዳንዴ ከሰዎች ስማይል ሃፒነስ ሲያምረኝ መጀመሪያ እኔ እሰጣለሁ ስማይልና ፈገግታን ብዙ ሆኖ ይመጣልኛል። የብዙ ሰው ኮንሰፕት ግን ምንድነው? ጊቭ ማድረግም አይፈልግም ከዛ ሪሲቭም አያረግም። በተለይ ይላል ሃርድሺፕ ውስጥ ሲሆን ብር የሌለኝ ሰዓት በጣም ነው የምሰጠው አለ። እኛ ሰዎችን ተመልከች፣ ቆጥብ እንደውም ከሌለህ በጣም ስለምታጠፋ ነው የሚል ኮንሰፕት አለ። ነገር ግን በሰጠሽ ቁጥር ነው የሚመለሰው። ይሄን ኮንሰፕት እኔም በራሴ የማየው ነገር ነው። አንዳንዴ ሴቭ ከማድረግ ከመያዝ ይልቅ ይሄ አባካኙኝ ሳይሆን በረከት ነው ወደ አንቺ እነዛ ነገሮች ይዞልሽ የሚመጣው። ይህ ሰውዬ ኢማጂን ወደ ፈጣሪ የቀረበም ሰው ያን ያህል ላይሆን ይችላል፣ ግን በራሱ መንገድ ይሄ ነገር ገብቶታል ሲስተሙ ኢቭን እንዴት እንደሚሰራ። ቻፕተር 8 ደግሞ ኦቨርካሚንግ ኦፍ ኦብስታክል ይለናል። የገንዘብ ነፃነት ለማግኘት በምንሄድበት ጊዜ የሚያጋጥሙን 5 ዋና ዋና መሰናክሎች ብሎ አስቀምጦልናል። አንደኛው ፍርሃት ነው ወይም ፊር ይለናል። ፊር የሚመጣው ወደ ገንዘብ ነፃነት ሲሄዱ ገንዘብ ላጣው ይችላሉ የሚል ከፍተኛ ፍርሃት አስሮ ያስቀምጣቸዋል ነፃነት እንዳያገኙ። ይህ ማለት ኪዮሳኪ ግን የሚለን ፍርሃት የሚመጣው ከማጣት ወይም ከገንዘብ ማጣት ሳይሆን ከእውቀት ማነስ ነው ይለናል። ሁለተኛ ደግሞ ሲኒሲዝም ነው፣ ተጠራጣሪነት። ብዙ ጊዜ ሰዎች ኢንቨስትመንት ጥሩ አይደለም፣ ይሄ እንደዚህ መጥፎ ነው፣ እንደዚህ ካደረጋችሁ ይሄ ይመጣል የሚለው ነገር የገንዘብ ነፃነት እንዳናገኝ አንዱ መሰናክል ይሄ ነው። ተጠራጣሪነት፣ ሁሉ ነገር በአሉታዊ መንገድ ማየት። ከዛ ይልቅ ግን ጥሩ እይታ ቢኖረንና በፖዚቲቭ ነገር ብንመለከተው ወደ ነፃነት ጉዞ ልንጀምር እንችላለን ማለት ነው። ሶስተኛው ሌዚነስ ወይም ስንፍና ነው። ምንም ነገር ለማድረግ ሪስክ ለመውሰድ የተሻለ ነገር ለማድረግ ብዙ ጊዜ ፈቃደኞች አይደለንም፣ ወይም ደግሞ ራሳችንን አዲስ ነገር ለማስተማር የገንዘብ ነፃነት ለማግኘት ለመራመድ ፈቃደኞች አይደለንም። በዛ ምክንያት ወደ ገንዘብ ነፃነት አንሄድም ወይም መሰናክል ይሆንብናል ስንፍና ማለት ነው። አራተኛው ባድ ሃቢት ብሎ አስቀምጦታል ወይም መጥፎ ልማዶች። ብዙ ጊዜ ሰዎች ገቢ እንዳገኙ ወደ ወጪ ነው ምን ላድርግበት፣ የሆነ ነገር መግዛት፣ የሆነ ነገር ማድረግ። ከዛ ይልቅ ግን ይሄን መጥፎ ሃቢት ትቶ ወይም ፍላጎትን ትቶ የጊዜያዊ ስሜትን ትቶ አሴት ላይ ሞር ፎከስ ቢደረግ ወደ ገንዘብ ነፃነት ይሄዳል ማለት ነው። አምስተኛው ደግሞ አሮጋንስ ነው። ይሄ ምንም ነገር ለመማር ሰው ፈቃደኛ አይደለም። በቃ ያለኝ ነገር በቂ ነው፣ እኔ በደንብ አውቃለሁ ማለት ትዕቢተኛ ሰው ወደ ገንዘብ ነፃነት ሊሄድ አይችልም። ምክንያቱም አዲስ ነገር ለመፍጠርም ለማወቅም ለመረዳትም ፈቃደኛ ያልሆነ ሰው ከሆነ ይሄ ትልቅ እንቅፋት ነው ይለናል። 5ቶቹ መሰናክሎች እነዚህ ናቸው።
ቻፕተር 9 ደግሞ 10 steps of financial action ይለናል። እስካሁን ድረስ ያወቅናቸውን እውቀቶች እንዴት ወደ ተግባር እንደምንገባ የሚያስተምሩን 10 መንገዶች አሉ። 10 ስቴፖች ውስጥ ከሚለው ውስጥ አንዱ ሀብታም ለመሆን ከበቂ በላይ የሆነ ምክንያት ይኖርህ ይለናል። ያ ማለት ምንም አይነት መሰናክሎች ምክንያት እንዳይሆኑን ያደርገናል። ለምሳሌ ብሎ ያስቀመጠው ልጆቻችንን የተሻለ ትምህርት ቤት ለማስተማር ሊሆን ይችላል፣ ወላጆቻችንን ለማገዝ ወይ ደግሞ በጤና ምክንያት ከቤት የጎደለው ወይ የሆነ ሰው ካለ እሱን ማገዝ ግዴታ ካለብን በቂ ምክንያት ስለሆነ ምንም አይነት ነገር ወደ ኋላ እንዳንመለስ ያደርገናል። እና ትልቁ ዋናው ስቴፕ ብሎ የሚያስተምረን ምንድነው? ከበቂ በላይ የሆነ ምክንያት ሲኖረን የገንዘብ ነፃነት ለማግኘት ወይም ሀብታም ለመሆን ለመስራት እንነሳለን። ሁለተኛው ደግሞ ምን ይለናል? በየቀኑ ምረጥ። ሀብታም ለመሆን የምንወስናቸው ትልልቅ ውሳኔዎችም ምርጫዎችም ሳይሆኑ በየቀኑ የምናደርጋቸው እያንዳንዱ ትንንሽ ነገሮች ናቸው ይለናል። ያ ማለት በቀን ውስጥ ያለንን ገቢ የምናጠፋው ወይም ለመግዛትም ሆነ ኢንቨስት ለማድረግ የምንመርጣቸው እያንዳንዱ ትንንሽ ነገሮች ወደዛ መንገድ ያደርሰናል ወይም ወደ ሀብት መንገድ የሚያደርሰን ነው ወይ ይለናል። በየቀኑ ምረጥ ላይ ምን ይላል? በጣም አመክሮ የምትማሯትና ኢንቨስት የምታደርጓትን ነገር እያንዳንዷን ምረጡ። ምክንያቱም ያቺ ኢንቨስትመንት በየደቂቃው የምናደርጋት ነገር ናት ተጠራቅማ መጨረሻ ላይ ሀብት ሆና የምትመጣው። ስለዚህ በየቀኑ የምናደርጋት እያንዳንዱ ከሀቢትም ጋር ይሄዳል። ይሄ ትንንሽ የምንላቸው ነገሮች ናቸው ተጠራቅመው ወደ ሀብት መንገድ የሚወስዱ። ሶስተኛው ደግሞ ጓደኛህን በጥበብ ምረጥ ይላል። ይሄ ምንም ጥያቄ የለው። ምክንያቱም ስለ ገንዘብ በደንብ የሚያወራ ስራ በደንብ ጎበዝ የሆነ እውቀት ያለው ከኛ የተሻለ ክህሎት ያለው ሰው ጋር ከዋልን አጠይንዶ ፍዘደ ያን ሰው መሆናችን አይቀርም። ከዛ ይልቅ ግን በቃ ገንዘብ ከባድ ነው፣ መስራት ከባድ ነው፣ እንዴት ይገኛል? ገንዘብ እኮ መስራት በጣም ጊዜው እኮ ከባድ ነው፣ ግብሩ አለ ምን አለ ከተባልን ግን ውሏችን ስለሚወስነው በቃ ተሳስረን መልሰን ወደ ባክ እናደርጋለንና ጓደኛህን በደንብ በጥበብ ምረጥ ይለናል። አራተኛው ደግሞ አንድ ቀመር ተቆጣጠር ከዛም እንደ አዲስ ተማር ይለናል። ለዚህ ምሳሌ የሚሆነው ምንድነው? ለምሳሌ ሪል ስቴት ዘርፍ ላይ ከሆንሽ ስለዛ ሪል ስቴት በደንብ አድርገሽ ከተማርሽ ከሰራሽ በደንብ እውቀቱ ካለሽ በኋላ ያንን ታዩና ደግሞ ሌላ ነገር ደግሞ እንደ አዲስ ተማሪ። ለምን ይሄኛው እንኳን ፌል ቢያደርግ በዛኛው ትደግፈዋለሽ ማለት ነው። ስለዚህ አንድ ነገር ላይ በደንብ ስፔሻላይዝድ ካደረግን በኋላ ከዛ ደግሞ ወጥተን ሌሎች ነገሮች ደግሞ ጎን ለጎን መማር አለብን። አምስተኛው መጀመሪያ ራስህን ክፈል ይላል። ይሄን ምን ለማለት ፈልገው መሰለሽ? መጀመሪያ ሰው ምንም ነገር ከማድረጉ በፊት ዲሲፕሊንድ መሆን አለበት ይለናል። ለምሳሌ ያስቀመጠው ምንድነው? ሎተሪ የደረሰው ሰው ለምንድነው በአንድ ጊዜ ድሃ የሚሆነው መልሶ? ምክንያቱም ራሱን ስለማይገዛ ነው። ራስን መክፈል ማለት መጀመሪያ ዲሲፕሊንድ ከሆንሽ ነገሮችን ካስተካከልሽ መልሶ ለራስሽ ነው የሚከፍልሽ፣ ራስሽ ሀብታም የምትሆኝ። ስለዚህ ዲሲፕሊን መጀመሪያ መሆን፣ በስሜት ከመጓዝ ይልቅ ምን ያስፈልገኛል ወይም ደግሞ ምን ባደርግ ጥሩ ነው፣ ወደ ሀብት መንገድ የትኛው ይመራኛል የሚለውን ነገር በደንብ ማወቅ አለብን። ይሄን ምን ይላል? የሁሉም ስቴፖች ሊደር ይሄ ነው ይላል። ዲሲፕሊን እንዳልሆነ ሰው ሀብታም መሆን አይችልም። ምክንያቱም ያገኘው ነገር ሁሉ አቴንሽኑን የሚወስድበት መግዛት የሚፈልግ ማድረግ የሚፈልግ ሰው ወደ ሀብት መንገድ መሄድ አይችልም። እሺ መድዬ፣ ቀጣዮቹ ደግሞ ከ6 እስከ 10 ያሉት ስቴፖች ናቸው። ከዚህ ጋር ተያይዞ የሚለው አንድ ሀሳብ ምን ነበረ? እዚህ ቻፕተር 9 ላይ ሲጀምር የሚያነሳው ምን ሀሳብ ነበረ? ሁላችንም ውስጥ የሆነ ፋይናንሻል ጂኒየስ አለ፣ ነገር ግን ተኝቷል። ይህ ደግሞ የተኛበት ምክንያት በካልቸር በባክግራውንድ ይሄ ገንዘብ መገኘት አይችልም፣ ገንዘብ ከትሪ ላይ ነው እንደሚቀፈል የሚነሳው እየተባለ ከልጅነት ስለሚነገረን ይህ ፋይናንሻል ውስጣችን ያለ ጂኒየስ ኦልሬዲ ተኝቷል። ቀስቅሰን ማስነሳት ያለብን በእነዚህ ስቴፖች ውስጥ እኛ ነን ይላል። አንቺ ከአቆምሽበት ከ5ኛው ስቴፕ ወደ 6ኛው ስመጣ 6ኛው ፔይ ዩር ብሮከርስ ዌል ይላል። ይህ ምን ለማለት ፈልጎ ነው? ቅድም ካነሳነው ሀሳብ ጋር ይያያዛል። እኔ ይላል በጣም እከፍል የነበረው መሀል ላይ ለእኔ ለነበሩት ብሮከሮች በጣም እከፍል ነበር። ለምን? እነሱ ኢንፎርሜሽን ሲክ በሚያደርጉልኝ ሰዓት እኔ እዚህ ጋር ብዙ ገንዘብ እሰራለሁ። ለምን? እነሱ የሚያውቁትም ሰው ከዛ ስራ ጋር ሪል ስቴት ጋር የተገናኘ ለእኔ እዚህ ጋር ኢንቪሊየንስ የሚያስገኝልኝ ነገር ለእነሱ በሺዎች ከፍዬ ማለፍ እፈልጋለሁ። በተለያየ የህይወት አንግል ግን ሰዎች እነሱም አይከፍሉም፣ እነሱም አይከፈላቸውም። የሆነ አማውንት ከፍ ያለሽ ተወዳት አንቺ የተሻለ ይከፈልሻል። መሀል ላይ እነዚህ ኢንፎርሜሽኖች ናቸውና ዌልዝ ወይም ገንዘብ ለነሱ ክፈይ ይላል። 7ኛው ደግሞ ቢ አን ኢንዲያን ጊቨር ይላል። ይህ ማለት ስለ ሪተርን ኦን ኢንቨስትመንት ነው የሚያወራው። አንድ ነገር አምጥተሽ ያ
ነገር ምን ነገርን ሪተርን አረገልሽ ኢንቨስት ያረግሽው ነገር። ለምሳሌ የቴብል ሲገዛ እዚህ ጋር ምን ነገር አዳፕ እያረገልን ነው። ቢ አን ኢንዲያን ጊቨር ያልኩበት ምክንያትም ይላል የሆነ ሰዓት ህንዶችና አሜሪካኖች አብረው ባሉበት ሰዓት ለአሜሪካኖቹ በጣም ይበርዳቸውና ህንዶቹ ያዝኑላቸውና ብላንኬት ይሰጧቸዋል። ብላንኬት በሚሰጧቸው ሰዓት ኤክሳይትድ ሆነው በብላንኬቱ ይጠቀሙበትና ከሆነ ሰዓት በኋላ ህንዶቹ መጥተው ብላንኬት ይመልስ ሲሉ በጣም አሜሪካኖቹ ይናደዳሉ። ምን አይነት ሰልፊሽ ናቸው ይላሉ። እነዚህ ግን ኢንዲያን ጊቨር ናቸው። አንደኛ ሰጥተዋል። በመስጠታቸው ህይወት ላይ የሆነ የሚመለስላቸው ነገር አለ። አት ዘ ሴም ታይም ያን ብላንኬት ሪተርን አድርገውታል። ሁለት ነገር አድርገውበታል። ሶ ኢንዲያን ጊቨር ሆነ የሚባለው ይሄ እንደ መንሰፍሰፍም ሳይሆን ትሰጫለሽም መውሰድ ባለብሽ ሰዓት ያ ነገር ሪተርን ይዞልሽ ይመጣል ማለት ነው። ስምንተኛው ደግሞ አሴትስ ባይ ላግዠሪስ የሚለው ነገር አለ። እዚህ ላይ ምንድነው ያነሳው? አንድ ልጅ አባቱ ጋር ይሄድና ትምህርት ቤት ጓደኞቼ ሁሉ መኪና አላቸው፣ መኪና ግዛልኝ ይለዋል። መኪና መግዛት ብሎ የሆነ ዶላር ይሰጠዋል። ያ ልጅ የተለያዩ ሀሳቦችን ከአባቱ ስለተማረ ወዲያው መኪናውን አልገዛም። የሆነ መኪና ገዝቶ ያ መኪና ባመጣለት ትርፍ የራሱ መኪና ገዛና ዋናውን ብር ሪተርን እያደረገ ለራሱ ትርፋማነት አሳደገበት። ሶ አሴት ስትገዛ ከላግዠሪ ውጪ ለስራም ዴቨሎፕ እንዲያደርገው አድርግበታለሁ። እነዛ ተማሪዎች ሁሉም ከዛ መኪና ያለፈ ነገር አላገኙም። ይሄ ልጅ ግን አባስቶታል፣ ለስራውም ተጠቅሞበታል፣ ለራሱም ለግዠሪ ኦን አድርጎበታል ማለት ነው። ሌላው ደግሞ ዘጠነኛው the need for heroes ነው የሚለው። የሆነ ሂሮ ሁላችንም ያስፈልገናል ይላል። ለምሳሌ ሮበርት የሚላል ልጅ ሆኜ ባስኬትቦል ተጫዋቾቹ እና ጆርዳን የተለያየ ሰው ኢንስፓየር ያደርጉኝ ነበረ። እነዛ ኢንስፓየር የሚያደርጉሽ ሰዎች ቀጥታ ኢንስፓየር ማድረጋቸው በራሱ በቂ አይደለም ይላል። ያሳለፉት ብዙ አይነት ፓዞች አሉ። ያንን ልታቀም ትችለው ደግሞ ወደ አክሽን ገብተህ ራስህ እነዛ ነገሮች ኤክስፒሪየንስ ታደርግ ነው ይላል። ሶ አራያ ሊሆኑ የሚችሉ አንተን ድራይቭ ሊያደርጉ ሞቲቭ ሊሰጡ የሚችሉ ሰዎችን በአንተ የስራ መስክ ምረጥ የሚለው ሀሳብ። አስረኛ የሚለው ደግሞ ቲች ሶ ዳት ዩ ሻል ሪሲቭ። ብዙ ሰው ገንዘብ ስለሌለኝ ነው ይሄ ነገር ስለሌለኝ ነው መስጠት የማልችለው ይላል። ይሄ ኮንሰፕት ቅድሙም ላይ አለ። ገንዘብ ብቻ ሳይሆን ያለህን ነገር ስጥ ይላል። ማስተማር ከሆነ እሱም ማስተማር አድርግ፣ ነገ ተባስቶ ወደ አንተ ያመጣል። ሀሳብ መስጠት ከሆነ ለሰዎች ስማይል ሰጥቶ ደስተኛ የሚያደርጋቸውን ነገር ጥሩ ነገራቸውን ሊፍት አፕ ማድረግ ሊሆን ይችላል። ሶ አንተ ትንሽ ብለህ የምትሰጣት ነገር በ10 እጅ ተባስታ ትመጣለች እና ቲች ሶ ዛት ዩ ዊል ሪሲቭ ነው የሚለው። ይህ ማለት ማንኛውም ሰው ሊሰጠው የሚችል ትንሽ ነገር አለ። ሶ ያን ነገር ስጡ ነው። ሶ እዚህ ሀሳብ ላይ እንደ መዝጊያም እንደ ማጠቃለያም 10ኛ ቻፕተር ወይም ደግሞ ኮንክሉዥን የሚለው ዋናው አክሽን ፕላን ይኖርክ ነው የሚለው። ምንም ነገር ብታስበው ብትማረው ኤኒቲንግ ብታረግበት ወደ አክሽንና ወደ ተግባር ካልተገለጠ ያ ነገር በውጤት ነገር ሊታይ አይችልም ይላል። ሌላው ደግሞ እዚህ ሀሳብ ላይ የሚገልጸው ስቶፕ ዱዊንግ ደ ሴም ቲንግ ወርክአውት የማያረግ ከሆነ ይላል። አንዳንድ ሰው ደ ሴም ቲንግ ይቀጠቅጣል ያረጋል። ውጤቱ ግን ያው ኦልድ ፓተርን ወይም የተሻለ ውጤት ካልሰጠው ዞር ብሎ አዲስ ነገር በምን መንገድ ልሞክር እንዴት ላርግ ማለት አለበት። ምክንያቱም doing the same thing in the same way እንደሚባል አባባል አለ and expecting to be right is not ልክ አይደለም። ሶ አንድ ነገር አልሰራ ሲል በኦልድ ሜተድ አዲስ ነገር ፈጥሮ ምንድነው ሜስ ያረኩት ብሎ አዲስ ነገር ለማየት ያው ሪለርን ከማድረግ ጋር የተገናኘ ነው። እሱ ነገር አድርጉ ይላል። ሶ መጨረሻና መዝጊያ ሀሳቡ ላይ መኒ ማለት የቲንኪንግ አውትፑት ነው ይላል። ከመጀመሪያው ቻፕተር ላይም ስንጀምር ከአባቱ ጋር ሲነጋገር የነበረው አንድ ነገር ነበር። ሪች ዳዱ ሪች የሆነበት ሀሳቦቹን ሪች በሚያደርጉለት ሀሳቦች ይሞላ ስለነበር ነው። ፑር ዳዱ ግን ኦልሬዲ ያስተሳሰብ ድሃ ስለነበር ነው። ሶ ገንዘብ ማለት ያስተሳሰብ ቲንኪንግ ለውጥ ነው ይለናል። ተመልካቾች እናንተም ቀጣይ እንዲሰራላችሁ የምትፈልጉት ቡክ ሪቪው ካለ ኮመንት ላይ ያሳውቁን። እንዲሁም ከዚህ መጽሐፍ ላይ ዋና የሆነ ለህይወት ያተርፉኛል የምትሉትን ነገር ኮመንት ላይ ያጋሩን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩን። መልካም ሳምንት።